የአፄ ኃይለ ሥላሴ እውነተኛ የሞታቸው ምክንያት በ1966 ዓ.ም አፄ ኃይለ ሥላሴ የ80 ዓመት የልደት በዓላቸውን ያከብራሉ። ከእንግሊዝ ባስመጡት ኬክ። ያኔ ሁሉ ነገር ብርቅ በነበረበት ዘመን ከእንግሊዝ የመጣው ኬክ ጉዳይ ንጉሱን የሐበሻ ጥርስ ውስጥ አስገብቷቸው ነበር። ለነገሩ ህዝቡ አይፈረድበትም። የንጉሱ ጠላቶች የፈረንሳይ ልዕልቷን ታሪክ በአፄ ኃይለ ሥላሴ ሴት ልጅ ልዕልት ተናኘ ላይ ለጥፈው ስለነበር ነው። በድርቅ የታመሰችው ያኔዋ ኢትዮጵያ ለእንደዚህ ያለው ቅንጦት ቦታ አልነበራትም። ሰውየው በስተርጅና በመቁረቢያ ዕድሜያቸው ልደት የሚያከብሩት ማበዳቸው ነው። ያለም አልጠፋም። በፈረንሳይ እንዲሆኑ ነበር። እንደ ንጉሥ ሶሎሞን ችግር የማታውቀው የፈረንሳይዋ ልዕልት ጠብሾ ግሮት የሚሰቃየውን የፈረንሳይ ህዝብ ጩኸት ትሰማለች። ከማለዳ አንስቶ የቤተ መንግስት ቅጥር ዙሪያ የሚጮሁት እንዲህ ያሉ ነበር፣ ዳቦ ዳቦ። የቤተ መንግስቱ ክቡር ዘበኞች እነዚህን እንኳን ክቡር ማለት ይከብዳል፣ ረሃብ ያንገላታውን ምስኪን ህዝብ በቆመጥ ያንቆራጥጡት ጀመር። ልዕልቲቱ ዳቦ የሚባል ነገር ከዚህ በፊት ምን እንደሆነ ሰምታ አታውቅም። ከሁኔታዎች ግን ዳቦ ምግብ መሆኑን ተረድታለች። ልጅ ማጨማለቅ የማይወዱት አባቷ ንጉሥ ሉዊ 16ኛ እሷና ወንድሞቿ ሲያጠፉ የሚቀጡበትን ያን የሚያንገፈግፈውን ምግብ አስታወሰች፣ ኬክ። እናም ከሰገነት ላይ ቆማ ተመልካች መሆን ያልፈለገችው ልዕልቲቱ የመፍትሄው አካል ለመሆን በማሰብ ከጭፍሮቹ አንዱን ጠርታ እነዚህ ህዝቦች ዳቦ ዳቦ በማለት በረሃብ ከሚያልቁ ለምን ቤት ያፈራውን ኬክ አይበሉም ብላ ጠየቀችው። ጭፍራውም ሳቁን ተቆጣጥሮ እንደ መፍትሄ ጥሩ ሐሳብ ነው፣ እስቲ ከተቀበሉን እንሞክራለን አላት። ቀዳማዊ ኃይለ ሥላሴ አሁን የ80 ዓመት አዛውንት ሆነዋል። ለረጅም ዓመታት ኢትዮጵያን በቀጥታም ሆነ በተዘዋዋሪ ያስተዳደሩት አፄ ኃይለ ሥላሴ ለ40 ዓመታት በንጉሠ ነገሥትነት፣ ለ14 ዓመታት የንግሥት ዘውዲቱ እንደራሴ በመሆን ኢትዮጵያን አገልግለዋል። እንደራሴ ማለት ትርጉሙን ለማታውቁ አንድ ንጉሥ ሲሞት የሚተካው ልጅ እድሜው ካልደረሰ አሊያም ደግሞ ሴት ከሆነች እንደራሴ ይሾምላቸዋል። ለወጉ የንግስናውን ዘውድ የሚጭኑት አልጋ ወራሾቹ በእንደራሴው አድራጊ ፈጣሪነት ጥቂት ተጽዕኖ ብቻ በመፍጠር ሀገር ይመራሉ። ከልጅ ኢያሱ በኋላ መንበረ ስልጣኑን የጨበጡት ንግስት ዘውዲቱ በኃይለ ሥላሴ በቀድሞ ራስ ተፈሪ አማካኝነት ኢትዮጵያን ለ3 ኦሎምፒክ ዕድሜ ከ2 ዓመት ያህል አስተዳድረዋል። ንግስት ዘውዲቱ በወቅቱ ምንም የሚያውቁት ነገር እንዳልነበር ሲናገር አንድ ባለቅኔ ምናለ እዚህችን ሀገር ነገር የማልሰማበት ንግስት ዘውዲቱን ባረገኝ ሲል ተደምጦ ነበር። ንግስት ዘውዲቱ ግን መንፈሳዊ ሕይወት ላይ በረቱ ነበሩ። ፖለቲካውን ወደ ጎን በመተው ብዙ ገዳማትና አድባራትን ያሰሩ ነበር። የ14 ዓመት የንግስት ዘውዲቱ እንደራሴ በመሆን ኢንተርንሺፕ የወጡት ራስ ተፈሪ በለስ ቀንቷቸው ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ሲባሉ የተዋጣላቸው በሳል መሪ ሆኑ። አፄ ኃይለ ሥላሴ ለ40 ዓመታት ኢትዮጵያን ሲያስተዳድሩ ሁሉ ነገር አልጋ ባልጋ አልነበረም። እንደ ጎርጎሮሳውያኑ የዘመን ቀመር በ1896 በኢትዮጵያውያን አርበኞች አይቀጡ ቅጣት ተቀጥቶ የተባረረው የጣሊያን ጦር ከ40 ዓመት በኋላ ስሙን ፋሺስት ኢጣሊያ ወደሚል ቀይሮ በኢትዮጵያ ላይ ካምባክ ሊሰራ ቁርጥ አድርጎ ነበር። ኢትዮጵያ እንደተወረረች ሀገሪቱን ጥለው ወደ እንግሊዝ የሄዱት አፄ ኃይለ ሥላሴ መስዋዕትነት መክፈል እንደማይፈልግ ብልጣብልጥ በመታየት ጥርስ ውስጥ ገብተው ነበር። በአንጻሩ ሀገር ቤት ያሉት አርበኞች ጣሊያንን ገትረው በመያዝ ለ5 ዓመት ቁም ስቅሉን ያሳዩት ነበር። ሺውን በአህያ መንጋጋ እንደገደለው እንደ ሳምሶን አለመሆናቸውን የተረዱት ከዘመናቸው ቀድሞ የበሰሉት ንጉሠ ነገሥት አፄ ኃይለ ሥላሴ ወደ ሊግ ኦፍ ኔሽን በመሄድ አቤቱታቸውን አቀረቡ። ምንም እንኳን መሪዎቹ እንደ ጎረምሳ ቢያፏጩባቸውም በትዕግስት አቤቱታቸውን ማቅረብ ችለው ነበር። ሊግ ኦፍ ኔሽን ተብየው የድርጅት ጥምቆራች የኢትዮጵያን ችግር ባይፈታም ንጉሱ በሰሩት የዲፕሎማሲ ሥራ ኢትዮጵያን እስከ ማገዝ ደረሰች እንግሊዝ። ለወትሮም ቢሆን በኢትዮጵያውያን አርበኞች ምድሪቱ የምትፋጅ ረመጥ ሆናባቸው ነበር ጣሊያኖች። ሞሶሎኒ እንዳይኑ የሚሳሳለት ማርሻል ግራዚያኒ በቦምብ ጥቃት ቆስሎ ነበር። ከአፈርኩ አይመልሰኝ ያለው የፋሺስት ኢጣሊያ ጦር ለሁለተኛ ጊዜ ላለመሸነፍ ሞቱን ታገለ። ታዲያ በዚህ ላይ ነው እንግዲህ ኃይለ ሥላሴ የእንግሊዝን እርዳታ ይዘው የመጡት። ቀድሞም ቢሆን የተዳከመው የፋሺስት ኢጣሊያ ጦር ፎጣ ጥሎ ተዘረረ። ብልሁ ንጉሥ ኃይለ ሥላሴ ከድሉ በኋላ የእንግሊዝ ሁኔታ አላማራቸው። ቤተ መንግስቱ በር ላይ ከኢትዮጵያ ባንዲራ እኩል እንደ ድራጎን ምላስ የሚውለበለበውን የእንግሊዝ ባንዲራ አስነሱ። ይህን የተመለከቱት ኢትዮጵያን በእጅ አዙር ለመግዛት አስበው የነበሩት እንግሊዞች
ይብራብን አሉ። ነገር ግን የሁለቱ ሀገራት መልካም ግንኙነት ቀጠለ። የአሁኑ የ80 ዓመት አዛውንት አፄ ኃይለ ሥላሴ ነገሮች ሁሉ ትክት ብሏቸዋል። ዶሮ እያበሉ ያስተማሯቸው ተማሪዎች አመጽን በመቀስቀስ በጠላትነት ተነስተውባቸዋል። ታዲያ በእንዲህ ያለ ሁኔታ ልደትን የሚያህል ነገር ሲገኝ ደግሞ ድል አድጎ መረገስ ነው። የንጉሠ ነገሥቱ ድግስ ልዩ ነበር። በዛን ሰሞን ጠግቦ ያላደረ የቤተ መንግሥት ነዋሪ አልነበረም። ለድንኳ ውሻቸው ቸኮሌት የሌለው ኬክ፣ ቸኮሌት ያው ስለሚገድል፣ ለዝነኛው አንበሳ መኩሪያ ደግሞ ቤት ያፈራውን አጋዘን። የንጉሡን ልደት ለመታደም ከተለያዩ የዓለም ሀገራት መንግስታትና ተወካዮች መጥተው ነበር። ሃፒ በርዝዴይ ቱ ዘ ኢምፐረር፣ ሃፒ በርዝዴይ ቱ ዘ ኢምፐረር። የልደቱ ፕሮግራም በጥሩ ሁኔታ እየተካሄደ ነበር። ነገሮች መስመራቸውን እየሳቱ የመጡት ከዚህ በኋላ ነበር። አውሮፓ ቀመስ የሆኑት ሚኒስተሮች በፈረንጆች ባህል አሪው 1 አሪው 2 አሪው 3 ማለት ፈለጉ። ችግሩ ግን ይህ ባህል ከ1 እስከ 10 ዓመት ላሉ ህፃናት የሚተገበር እንጂ ለ80 አዛውንት የሚከወን አልነበረም። ደጃዝማች አንበርብር ገብረ ኪዳን ነገሩን ሲሰሙ እዚሁ ማደራችን ነው ብለው በንዴት ጠረጴዛ ሲቀጠቅጡ ታይተዋል። ንዴታቸውን አብርደው የንጉሱን የትየለሌ ዕድሜ መቁጠር ጀመሩ። ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ 1 ዓመቶት ነው? አይደለም። ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ 2 ዓመቶት ነው? አይደለም። ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ 3 ዓመቶት ነው? ኧረ አይደለም። ሴኮንዶች ደቂቃን፣ ደቂቃዎች ሰዓታትን፣ ሰዓታት ቀናትን ወለዱ። በመላው ዓለም ብዙ አበይት ክስተቶች ተከሰቱ። የሪቻርድ ኒክሰን የወተርጌት ቅሌት፣ የ1972 የክሮምት ኦሎምፒክ፣ የሙኒኩ የዘር ማጥፋት ፍጅት፣ የአሜሪካና የቻይና መንግስታት ግንኙነት፣ እረ ስንቱ። ከዕለታት በአንድ ቀን እንዲህ ሚል ድምፅ ተሰማ። ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ 79 ዓመቶት ነው? አይደለም። ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ 80 ዓመቶት ነው? 80 ዓመቶት ነው? ጃኖይ ጃኖይ ጃኖይ። በተንዛዛ የልደት ፕሮግራም ምክንያት ነበር ህልፈታቸው። ልደቶት ዛሬ ነው ወፏ ነግራኛለች፣ ገና በማለዳው ዘምራሎታለች። ልደቶት ዛሬ ነው ወፏ ነግራኛለች፣ ገና በማለዳው ዘምራሎታለች። በስተርጅና ኧረ ተው ግዴሎትም ፈታ ይበሉ። ማናት ይቺ ወፍ ምትሰጥ መረጃ? እንበላት እንዴ በጠመንጃ። ልደቶት ዛሬ ነው ወፏ ነግራኛለች፣ ገና በማለዳው ዘምራሎታለች። ሰብስክራይብ እያረጋችሁ እሺ።